ዝናብ ሲዘንብ መጀመሪያ የማስበው አባባ ጅላሉን ነው። በተለይ ደግሞ ያቺ ጥላቸውን ሳስብ ተከራያቸው በነበርኩ ጊዜ ያጫወቱኝን አረሳም። በቃ እቺ ጥላ ከጁ ታጠፋም አይደል ስላቸው ጊዜ ጥላ ማለት እኮ ነፍስ የሌለው ሰው ማለት ነው ቢሉኝ ግራ ተጋብቼ ደሞ ሰውና ጥላ ምን አገናኛቸው አልኳቸው። አስተውል እቺ ጥላ ካልተዘረጋች በቀር ምንም አትረባም። ከዝናብ ከፀሐይ አትከላከልም። ሰውም እንዲሁ ነው። ካላደገ በቀር በማህፀን ኩርምት እንዳለ የምድር ችግር አይደርስበትም። በኋላ ግን ፀሐይና ዝናብ ሲመጡ ጥላው እንደሚዘረጋ ሁሉ ከፍ ሲልም የመከራዶፍና ሀሮ ይወርድበታል። በመጨረሻም የደስታው የሐዘኑ ዘመን አልፎ የእድሜው ጀንበር ማዘግዘቅ ትጀምራለች። ሲመሻሽ ጥላ እንደሚሰበሰብ ታስሮም እንደሚቀመጥ ሰውም እያረጀ እየከሰመ ሄዶ ረፍት ዘመን ይገታውና ያ ግዙፍ ሰውነት በቀጭን ክር ታስሮ መቃብር ይወርዳል። አየህ የሰው እድሜ እንደ ጥላ ነው። ከመታጠፍ ወደ መዘርጋት ቢሄድም መጨረሻው መታጠፍ ነው። ምንም ብንበረታ እንደዚህ ጥላ ጊዜያችን ሲያልፍ እንሰበሰባለን። ይህንን ጥላ እንደፈለኩ ባረገው መብቴ ነው። ለመሆኑ አንተ ጥላ አለ? አረ የለኝም አባባ። በአዲስ ዓመት ልጆችን ሰብስበህ የምትጠለልበት ጥሩ ጥላ ግዛ አሉኝ። እኔ ምርጫዬን ላለፉት 20 ዓመታት በአገራችን የግንባታ ዘርፍ ስመገና ነው ከ150 በላይ ትላልቅ ፕሮጀክቶችን የገነባው የባማኮን ኢንጂነሪንግ ውጤት ከሆነው ባማኮን ሪል ስቴት ለኔም ለልጆቼም የሚተርፍ ጥሩ ጥላ ገዝቻለሁ። ለመኖር እጅግ ተመራጭ በሆኑት ካዛንቺስ፣ አትላስ፣ ባምቢስና ፍሬንድሺፕ ፓርክ አጠገብ ሳይቶች ደረጃቸውን የጠበቁ የዲዛይንና የካሬ አማራጮችን በጥራትና በታማኝነት የሚያስረክበው ሪል ስቴት ባማኮን። ደስ ያሎ ቤቶን የግሉ ያደርጉ። ለበለጠ መረጃ ካዛንቺስ ብሉም ታወር 14ኛ ፎቅ ላይ ጎራ ይበሉ አሊያም 87 70 ላይ ይደውሉልን።